ባህሬን ጉብኝታችን ቀጥሏል። የባህሬን ዋና ከተማ ማናማ ይባላል። አሁን ማናማ ነው ያለሁት እኔ። ባይዘው እቺ ማናማ የምትባለው የባህሬን ዋና ከተማ የባህሬን ወደብም ጭምር ናት። ወደቡ የሚገኘው ዋና ከተማዋ ላይ ነው። ያን ያህል ሰፊ አይደለም። ላይ 30 ደቂቃ በመኪና ብትነዱ በሌላኛው ጥግ ወይ 30-40 ደቂቃ ብትነዱ በሌላኛው የከተማው ጥግ ትደርሳላችሁ አቋርጣችሁት ማለት ነውና ዳትማች በጣም ታይኒ ነው። ከዚህ በፊት ሲንጋፖርን ጎብኝተናል። የዓለም ትንሽ ሀገር ከሲንጋፖር ትንሽ ነው የምትሰፋው። ታሪኳን ስናይ እንግዲህ በታሪኳ ያው የመጀመሪያ ከዚህ ከገልፍ ሀገራቱ ከሚባሉት ከአረብ ሀገራቱ ማለት ነው እዚህ የፋርስ ባህረ ሰላጤን ይዘው የሚገኙ ሀገራት መካከል መጀመሪያ ነዳጅን መጠቀም የጀመረች ወይም ነዳጅን ማውጣት የጀመረች ናት። ከዛ በኋላ ነው ሳውዲ አረቢያ፣ ተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት የተከተሉትና ለመጀመሪያ ጊዜ በማግኘትም ትልቅ ታሪክ ያላት ናት። ያጭር ሀገራም አይደለችም። እንደዚህ የ3000 እና 4000 ዓመት ታሪክ ያላት ናት። ባህሬን ያው ቅኝ ግዛቱ ምኑ በብዙ ነገር ውስጥ አልፋለችና አሁን እንግዲህ የገልፍ ሀገራቱ እንዳሉት ሁሉ የገልፍ ሀገራት ካላቸው ስልጣኔ ያው ብዙም የማይርቅ በጣም ሞደርን የሆነ በጣም የሚገርም ከተማ ነው ያላቸው። ከተማቸው በጣም ነው የሚያምረው እንደምታዩት። አሁን እንግዲህ በጣም ሲዝኑ ለመጎብኘትም ምናምን በጣም የሚመች ነው። ምክንያቱም ወይዘሩ ማያስቸግርም። ከዚህ ትንሽ ወሮቹ እየረፈዱ በሄዱ ቁጥር ሙቀቱ በከፍተኛ ሁኔታ እየመጣ ይመጣል። ይሄ ደግሞ ዲናር ነው። ዲናር እንግዲህ የኩዌት መገበያያ ገንዘብ ነው። ዲናር የባህሬን ዲናር በዓለማችን ላይ ካለው ሁለተኛው ስትሮንገስት ከረንሲ ነው። እንግዲህ እንደምታውቁት ከዚህ በፊት የኩዌት ዲናር አሳይቻቸዋለሁ። የኩዌት ዲናር በዓለም ጠንካራው ነው። ይሄ ደግሞ በዓለም ሁለተኛው ጠንካራ ከረንሲ ነው። 2 ብር ከ50 ነው። በዶላር ሳሳያችሁ ከረንሲው አንድ የባህሬን ዲናር ወደ ዶላር ሲቀየር $2.50 ነው። ስለዚህ ከዶላር በጣም ስትሮንገስት ነው ማለት። እንግዲህ ዲናራቸው ላይ ንጉሳቸው አለ እንደምታዩት ንጉሱ አሉ እዚህ ላይ። እንደገና ደግሞ ሃይማኖታቸውን በሚያመለክት መልኩ ደግሞ እዚህ ጋር መስጂድ አለ እንደምታዩት። ከኋላ ላይ ይሄ 20 ዲናር ነው። ቢዲ ነው የሚባለው ባህሬን ዲናር ነው የሚባለው በአጭር ስሙ ማለት ነው። ስለዚህ እንግዲህ የተለያዩ ሀገራት ስትጎበኙ አንዱ መገበያያ ገንዘባቸው ታሪካቸውን፣ ሃይማኖታቸውን ምናምናቸውን ይገልጻል። የክርስቲያን በሆኑት ሀገር መስቀል ያደርጋሉ። ለምሳሌ እንደ ቡልጋሪያ ምናምን ባሉ ሀገሮች መስቀል ያደርጋሉ ምናምን ገንዘባቸው ላይ። ልክ እንደዚህ እንደ ባህሬን አይነት ሀገር ስትመጡ ደግሞ ልክ እንደዚህ መስጂዳቸውን ያስቀምጣሉ፣ ሃይማኖታቸውን ይገልጻሉ ማለት ነው እንደምታዩት። እና the second strongest currency in the world ይባላል ቢዲ ወይም ባህሬን ዲናር ማለት ነው ከኩዌት ቀጥሎ። ይህን ይመስላል እንግዲህ መገበያያ ገንዘባቸው። አሁን ደግሞ ያለሁት እንግዲህ ለባህሬን በጣም የተለየ ወይም በጣም የሚወዱት ቦታ ነው ያለሁት ባህሬኖች። ይኸውም እንግዲህ ለመጀመሪያ ጊዜ ነዳጅ ዘይትን ያገኙበት ቦታ ነው። እዚህ ጋር እንደምታዩት ሐውልት አድርገው አስቀምጠዋል። እዚህ ጋርም እንደምታዩት በሰው ኃይል ይወጣበት የነበረው ቦታ ነው። በሰው ኃይል ነበረ ያን ጊዜ ማሽኖችን ብዙ ስላልነበሩ ማለት ነው። ለመጀመሪያ ጊዜ እንግዲህ ነዳጅ ያወጡት በ1931 ኦክቶበር 16 ነበረ። እንደምታዩት ይሄንን የሚመስል ማስታወሻ አኑረዋል ማለት ነው። እዚህ ጋር እንደምታዩት ከዚህ ተራራ ስር አሁን ይሄ ዴዘርቱ በሙሉ ማምረቻ ሲሆን እቺ የመጀመሪያዋን ቦታ ግን እንደ ማስታወሻ አድርገው አስቀምጠዋታል ማለት ነው። በነገራችን ላይ ባህሬኖች ይህን ቦታ ተአምራዊ ቦታ ሲሉ የሚጠሩበት ምክንያት ምንድነው? ከነዚህ ከገልፍ ሀገራቱ ወይም እዚህ ከአረብ ሀገራቱ ነዳጅን ያገኙ የመጀመሪያ ሀገሮች ናቸው ባህሬኖች፣ የመጀመሪያ ሀገሮች ማለት ነው። ከዛ በኋላ ነው እነ ሳውዲ አረቢያ፣ ተባበሩት አረብ ኤሚሬት እና ምናምን ነዳጅ ማውጣት የጀመሩት። ስለዚህ እንግዲህ ይሄ የመጀመሪያ ቦታቸው ነው። እንደምታዩት እንደዚህ አድርገው በክብር አስቀምጠውታል። ቢሮም ጭምር አለ። ከዚህ በኋላ ደግሞ ትልልቅ ይሄ በሙሉ ዴዘርቱ ወደ ላይም የምታዩት ወደዚህ የምታዩት በሙሉ ነዳጅ የሚወጣበት ነው። ዛሬ እንግዲህ ማስ ፕሮዲዩስ ይደረጋል። የመጀመሪያ ቦታቸውን ግን ነዳጅ ያገኙበትን እንደዚህ በማድረግ አስቀምጠውታል ማለት ነው እንደምታዩት። እና ይህንን ይመስላል እንግዲህ ባህሬን ለመጀመሪያ ጊዜ ሀብታም የመሆኗን መንገድ የጠረገላትና ዛሬ እንደዚህ እንድትሰለጥን ዛሬ እንደዚህ እንድትሆን ያደረጋት የመጀመሪያው እንግዲህ ቦታ ይሄ ነው ማለት ነው። በቃ አሁን ከሱ ፊት ለፊት በሙሉ ትልልቅ የሆኑ የጋዝ አምራች ኩባንያዎች፣ ትልልቅ የአሜሪካም የሌሎቹም የአረቡ ዓለም ትልልቅ የሆኑ የጋዝ አምራች ኩባንያዎች እንደምታዩት እዚህ ላይ ነዳጅ ያወጣሉ ማለት ነው። ይሄ በጣም ትልቅ ድርጅቶች ያሉበት ኤሪያ ነው። ያው $ቢሊዮን ወይም $ትሪሊዮን ወርዝ የሚያደርግ ነዳጅ ከዚህ ነው በየዕለቱ የሚወጣው ማለት ነው። እንደምታዩት እዚህ ጋር እንግዲህ ምልክት አድርገውበታል። ፈርስት ኦይል ዎል ብለውታል። የመጀመሪያው ኦይል የወጣበት ቦታ በዚህ ኖት ኦንሊ ኢን ባህሬን ሆል ገልፍ ሀገራት ማለት ነው። በሁሉም ገልፍ ሀገራት የመጀመሪያው ይሄ ነው ፈርስት ኦይል ዎል ማለት ነው መጀመሪያ የወጣበት። ስለዚህ እዚህ ጋር ምልክቱን ይዘን ወደዛ ስንሄድ ወደ ሐውልቱ ነው የምንሄደው ማለት ነው። ታዩት ደግሞ እንዳለ ነዳጅ የሚወጣበት ነዳጅ የሚጣራበት ቦታ ነው። በሙሉ በረሃው ላይ ነው የምታገኙት ከከተማው ቦታ ስትሉ እና በሙሉ በረሃው ላይ ነዳጅ ነው የሚወጣው። ታያችኋላችሁ ስቲል እየሰሩ ያሉ የነዳጅ ማውጫዎች ናቸው እነዚህ እንደምታዩት። ሙሉ ይሄ በረሃ በሙሉ ማለት ነው አንድ 20 ኪሎ ሜትር ወደ 30 ኪሎ ሜትር ቢርቅ ነው ከዋና ከተማዋ ማለት ነው። ከዋና ከተማ ወጣ ብለን ዴዘርቱን ምናምን እያየን ነው። ይሄ የምታዩት ግዙፉን